ሰላም ውዶቼ እንዴት ናችሁ? ዛሬ ደግሞ ቆንጅዬ ስናክ ለቡና ቁርስ የሚሆን አሳያችኋለሁኝ። እንደዚህ አንድ 4 ድንች ከቀቀልኩኝ በኋላ እሱን እንደዚህ ፍጭት አደርገዋለሁ በመዳመጫ ዳምጬ ማለት ነው። ከዛ መጥበሻዬን አግዬ እንደምታዩት ድቅቅ ያለ ሽንኩርት፣ አንድ ራስ ሽንኩርት፣ ትንሽ ነጭ ሽንኩርት፣ ከዛ ድንብላል ምናምን እንደዚህ ካደረኩ በኋላ እኔ የተቀቀለ ድፍን ምስር ነበረኝ። ድፍን ምስሩን ጨምሬ ቃሪያ ጨምሬ የተለያዩ ቅመሞች እናንተ ደስ የሚላችሁን ማድረግ ትችላላችሁ። ከዛ በኋላ የተቀቀለውን ድንችን በዚህ መልኩ በደንብ አድርጌ አደባልቀዋለሁ። እንዴት እንደሚጣፍጥ ነግራችሁ አልችልም። ራሱ ከዳቦ ጋር ዝም ብሎ ቢበላ በጣም ነው ደስ የሚለው፣ በጣም ይጣፍጣል። እንዲያቃጥል ከፈለጋችሁ ደግሞ ቁንዶ በርበሬ ትንሽ ሚጥሚጣ ብታረጉበት በጣም ቃሪያውም ይኖረዋል። ይሄ በቃ በደንብ ያቃጠለ የምትወዱታል አይደለ? ጣዕም ያለው እንደዛ አይነት ይሆንላችኋል። በደንብ እንዲደባለቅላችሁ እያገላበጣችሁ እንደዚህ በመጥበሻው ላይ እንዲታረጉታላችሁ። እናንተ ከፈለጋችሁ ደግሞ ስጎ ፐርስሊ እንደዚህ ማድረግ ትችላላችሁ። ያላችሁን ብቻ ይጣፍጥልኛል የምትሉትን የምትወዱትን ጣዕሙን የምትፈልጉትን ማድረግ ትችላላችሁ። ከዛ ሊጤን በደንብ አሽቼ ነበር ያስቀመጥኩት። በዚህ መልኩ እዳምጠዋለሁ። እኔ ትንሽ ጠቆር ያለባችሁ ገብሳለሁ፣ አጃለሁ ዱቄት ያዘጋጀሁት እና ፍርኖ ዱቄት አድርጌበታለሁ። እንደምታዩት እንደዚህ ደንብ ከዳመጥኩኝ በኋላ በአራት ማዕዘን ቆርጠዋለሁ። ሳሳ ሲል በደንብ ይሄ ከሽ እንዲል ይሆናል። የዳቦ ስሜት አይኖረውም እና እንደዛ አድርጉ። በቃ ሳምቡሳ ማለት ነው። በጣም ቆንጆ ነው ብታዩት። እና ደግሞ ይሄ ዘይትም የማይፈልግ ነው ማሳያችሁ ማለት ነው። በዘይትም መጥበስ ትችላላችሁ፣ ግን ያለ ዘይት ብታደርጉት ከጤናም አኳያ ቆንጆ ነው የሚሆነው። ከፈለጋችሁ እንዳልኳችሁ ገብስም አዘጋጅታችሁ በአጃ አደባልቃችሁ ማድረግ ትችላላችሁ። ይሄው እንደምታዩት 4 ቦታ እንደዚህ ትይዙና ጎንና ጎኑን 4 ቦታ እንደዚህ ያጣበቅናትን እንድች ታረጓታላችሁ። ይሄው በጣም ቆንጆ ብታዩት። እኔ በኦቨን ነው እንደዚህ የሰራሁት። ልክ እንደዚህ ካደረኩኝ በኋላ ኦቨን ውስጥ ከበሰለ በኋላ አውጥቼ በቡሩሽ ትንሽ ዘይት ቀባቀባ ታረጉታላችሁ። እንዴት ቆንጆ እንደሆነ ቴስቱ ልነግራችሁ አልችልም። ሊጡን ስታቦኩ ምንም አልጨምሩበትም፣ እንቁላልም አልጨመርኩበትም። ለጾመኛም እንዲሆናችሁ ማለት ነው። ዝም ብዬ ነው ትንሽ ጨው፣ ትንሽ ስኳር አድርጌው እንደምታዩት ሲወጣ በብሩሽ በዘይት ቀባቀባ ትኩስ እንደምታዩት ያው በዘይት በደንብ ቀባቀባ አድርጌዋለሁኝ። ከዛ በኋላ ያው ሲገለበጥም እንዴት እንደበሰለ እንደዚህ ታረጉና ጨርቅ ሸፈን አድርጋችሁ በጣምም እንዳይደርቅ ደግሞ ታውጡታላችሁ። በጣም ነው የምትወዱት። በተለይ ለልጆች ለስናካቸው ይሆናል፣ ለምሳቃቸው። ቤትም ደግሞ ሁልጊዜ አንድ አይነት ነገር ከማድረግ ይሄንን መስራት ትችላላችሁ።